የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው ዋና ጸሐፊው የአፍሪካና የባለብዙ ወገን ግንኙነትን እንዲጠናከር ላሳዩት ቁርጠኝነት አመስግነዋል። የአፍሪካ ህብረትና የተባበሩት መንግስታት አጋርነት ሰላምን፣ ደህንነትንና ዘላቂ ልማትን ለማፋጠን ወሳኝ መሳሪያ መሆኑን አንስተዋል። ዘገባው የቶማስ የኢትዮጵያ ኢንቨስትመንት ኮሚሽን በተያዘ በጀት ዓመት ባለፉት 6 ወራት 2.3 ኢንቨስትመንት ወደ ሀገር ውስጥ መሳብ ችሏል አለ። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን እንዳሉት የኢንቨስትመንት ፍሰትን ለማሳደግ በሶስተኛ ወገን የጸዳ መሬት በማዘጋጀትና የአሰራር ክፍተትን በመሙላት በባለ ሀብቶች ዘንድ የነበረውን ቅሬታ መፈታቱን ጠቅሰው And they don't have traffic rules. No, they don't have. ወደ ሀገር ውስጥ መሰማራት የቻለና ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 20% በላይ ጭማሪ ማሳየት ተመላክቷል። በ6 ወራት 245 የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱንም ባልደረባችን ሰብለ አክሊሉ ዘግቧል።